ቆይ ለኔ ጥያቄ አለኝ። ኢየሱስ ክርስቶስ ሚራክል ፉድ ከፈጠረ በኋላ ያኔ ወደ 12 ቅርጫት ትርፍራፊ ተርፎ ነበር እና ሐዋርያት ያንን ሁሉ 12 ቅርጫት ወዴት ቢያስገቡ ነው? የት ቢያደርጉት ነው? ቆይ ሐዋርያቶቹ ስንት ናቸው? 12 ናቸው። እንደምመስለኝ ከሆነ ወደ የቤታቸው ይዘው ይወዳሉ። 12ቱ ሐዋርያቶች አዎ ተሸክመው እንደዛ ነው መስለኝ። ሚራክል ፉዱ እና ወዴት ገባ? ቆይ እስኪ ሌላ የሚመልስልኝ ሰው ማን ነው? እኔ እንደምመስለኝ ከሆነ 5000 ሰዎችን ሙሉ እያስተናገደው ደግሞ ይሆናል። ከዛ የተነሳ ለራሳቸው አልበሉም ነበር እና ሰዎችን ከሸኙ በኋላ 12ቱን መሶብ ለራሳቸው በልተው ይሆናል ያስባለሁ። ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ተወዳዳችሁ ፋይር ጎስፔል ሙቭመንት ቻናል ቤተሰቦች በሙሉ ዛሬ እንግዲህ የክሬዚ ባይብል ስተዲ ፕሮግራም ጀምረናል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 1 እስከ 13 ያለውን ቃል ለማየት እንሞክራለን። አንድ ሰው በማንበብ ይህንን እንገባለን። እንዳጠና ነው እንግዲህ ከዚህ ባይብል ምንድነው ተረዳችሁት? ምን ተረዳሻል? ምን ተረዳሽ? ምን ተረዳል? እናውራዝ። እኔ እንደተረዳሁት ከሆነ ይሄ ስለ ሚራክል ፉድ ነው የሚያወራው። ሚራክል ፉድ ሚራክል ፉድ ሚራክል ፉድ ዋው ደስ ይላል። የሚገርም መገለጥ ነው። ጌታ ይባርክሽ። እውነታው ከሆነ አሁን ባነበብነው መሰረት 2 ዓሳና 5 እንጀራን እንደዚህ ማባዛት ያ ሚራክል ፉድ ከመሆኑ ባሻገር ሌላ ምን ይሆናል? ስለዚህ ሚራክል ፉድ ነው። የስ ከዚህ ክፍል እኔ እንዳስተኛ የተረዳሁት ነገር ምንድነው? ኢየሱስ ብክነትን አያውቅም። there is no bankruptcy because this is miracle food እሺ ከነገር ሚራክል ፉድ በሉት። ሚራክል ፉድ በሉት። ሚራክል ፉድ ሃሌሉያ። ለኛም ዛሬ በየቀኑ ይለቀቅልን። ሚራክል ፉድ አሜን። there is no bankruptcy እና ይሄ በሚራክል የተገኘ ሰማይን አመዝግኖ ሰማይ ተንቀሳቅሶ የተገኘ ምግብ ነው። ስለዚህ ይሄን ምግብ ኢየሱስ አያባክንም። ኢየሱስ ጋር ብክነት የለም። ቆይ ለኔ ጥያቄ አለኝ። ኢየሱስ ክርስቶስ ሚራክል ፉድ ከፈጠረ በኋላ ያኔ ወደ 12 ቅርጫት ትርፍራፊ ተርፎ ነበር እና ሐዋርያት ያንን ሁሉ 12 ቅርጫት ወዴት ቢያስገቡ ነው? የት ቢያደርጉት ነው? ቆይ ሐዋርያቶቹ ስንት ናቸው? 12 ናቸው። እንደምመስለኝ ከሆነ ወደ የቤታቸው ይዘው ይወዳሉ። 12ቱ ሐዋርያቶች ተሸክመው እንደዛ ነው መስለኝ። ቆይ እስኪ ሌላ የሚመልስልኝ ሰው ማን ነው? እኔ እንደምመስለኝ ከሆነ 5000 ሰዎችን ሙሉ እያስተናገደው ደግሞ ይሆናል። ከዛ የተነሳ ለራሳቸው አልበሉም ነበር እና ሰዎችን ከሸኙ በኋላ 12ቱን መሶብ ለራሳቸው በልተው ይሆናል ያስባለሁ። ምንም እንኳን ቁርስራሽ ቢሆንም ኢየሱስን ማባከን አልፈለገም እና ቁርስራሹን የት ነው ያደረገው? አንዳንዶቹ 12ቱ ሐዋርያቶች በዚህን ሰዓት እያስተናገዱ ስላልበሉ ራሳቸው ተቀምጠው እንዲበሉ አድርገዋል ማለት ነው። ሌሎቹ ደግሞ ወደ ቤታቸው ይዘውታል። እናንተስ እዚህ የምትከታተሉ ምንድነው የምትሉ? ኮሜንትን አስቀምጡ። ይህ የክሬዚ ባይብል ስተዲ ፕሮግራም ነው። መልካም። ይሄንን እንደዚህ አይነት ፕሮግራሞችን አዘጋጅተን እንድንለቃችሁ ፎሎ አድርጉ፣ ሪፖስት አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እንወዳችኋለን። ደግሞ በዚህ አጋጣሚ ዩቲዩባችን ሰብስክራይብ አድርጉ። ኢንስፓይሪንግ ቲቺንግ ይላል። በባዮ ላይ ሊንክ አስቀምጠናል። ተባረኩ።